ሞቶ ማሸነፍ ይላል ይሄኛው። ፈሪ ሸሽቶ ሲድን ባፉ ሊሾምበት ሺገዳይ ነኝ ይላል ሽሟች በሌለበት። በየጦሩ ሜዳ በየትግሉ አቀበት ጀግናው ሞቶ አልቆ ማን ይመስክርበት። የኋሊት ተኪዶም ፋኖ በዋለበት ሬሳ ቢቆጠር የሞተ ካለ እንጂ በቃላቱ ጠጠር አንድም ሰው ላይ ገኝ እሱ ጦር የወጋው አላዩም ብሎ ነው ለቀሪ የሚያወጋው። እኛም ሁል ጊዜ የተረፈ ግንን የሞተ እየረሳን ፈሪ በምላሱ ሰላም ከሚነሳን ገዳይ ብቻ ማድነቅ እንዳይሆንብን ሱስ ሞቶ ማሸነፍን እንማር ከኢየሱስ። ኢየሱስ ክርስቶስን በመስቀል ሶቅራጥስን መርዝ በተሞላ ጽዋ ጋንዲና ሉተርን በጠመንጃ ተኩስ ተመተው ሕይወታቸውን አጥተዋል። ዓለም ብዙዎችን ያለ ምክንያት እያኖረች ጥቂቶችን ያለ ምክንያት ያለ ጥፋታቸው ገድላቸዋለች። ምድር ጀግኖችን አታውቅም። ልብ ብላችሁ ካያችሁ ብርሃንን እያሳደደች የማጥፋት ተልዕኮ ያነገበች ትመስላለች። ለዚህም እንደ አብነት ብናይ ኤሊ እስከ 100 ዓመት የሚኖር እንስሳ ነው። በአንጻሩ ደግሞ ሰራተኛ ንቦች እድሜያቸው ቢበዛ ከ5 እስከ 7 ሳምንት ነው። ነገር ግን ግዙፉ ኤሊ ዘመኑን ሁሉ ድንጋይ ሲጎትት ይኖራል። ምንም ጥቅምም አይሰጥም። ትንሿ ንብ ግን በሳምንታት ቆይታዋ የምድራችን ጣፋጭና ፍቱን መድኃኒት ማርን ሰርታ ታልፋለች። ጉዳዩ የመግዘፍ ወይም የእድሜ ብቻ አይደለም። ስንት ዓመት እንደምንኖር የሚያውቀው የጊዜ ባለቤት ፈጣሪ አምላክ ብቻ ነው። ነገር ግን እኛ ዛሬያችንን በመልካምነት በፍቅርና በበጎ ስራ እናሳልፍ። ሌላ አስጨናቂ ጉዞ መከተል ነው። በምድር ላይ ስንኖር ደስ የሚሉ ደግሞ ብዙ ነገሮች አሉ። አየር መተንፈስ በጣም ከባድ ስጦታ ነው። መተንፈስ ያቃተው ሰው ብቻ ነው የሚያውቀው። እስቲ በዙሪያችን ያሉትን ጥሩ ነገሮች እንያቸው። በዚች ደቂቃ እኔና አንቺ በጥሩ አየር ቁጭ ብለን በጥሩ ሰላም ቁጭ ብለን እያወራን ነው። ወይ ራስ ምታት ቢይዝሽ ወይ እኔ ሆዴን ቢያመኝ ነገሮች ሁሉ ነው የሚያበላሽብን እኮ። እና ጥሩ ነገሮችን ማየት ከቻልን ጥሩ ነገሮች ይጨመራሉ ሁልጊዜ። መጥፎ ነገሮችን ብቻ ካየን ራሱ ክፋት ይማርክሻል እኮ። ክፋትን ባየሽው ቁጥር አባል እጩ መኮንን ያደርግሻል። በልበል ይላል። እኔ አሁን ለምሳሌ ስናደድ በጣም እናደዳለሁ አንዳንዴ። ራሴም አላውቅም መጠኑ። ለእግዚአብሔር ይመስገን ትልቁ ነገር ተመልሼ ወደ አይምሮ ስመጣ በጣም አፍራለሁ። ወይ ያን ሰውዬ አግኝቼ ይቅርታ መጠየቅ አለብኝ። መናደድ ይኖራል፣ ግን ቶሎ መበለጥ አያስፈልግም። መመለስና ጥሩ ነገር ማየት ከቻለ ሁሉም ነገር ጥሩ እየሆነ ይሄዳልና አሁን እቺኛዋን ሞመንት እንያት ነው። አሁን አይዞህ ልቤ ላይ የሚለው ይሄንን ነው የሚናገረው። እስቲ ያለችውን ጥሩ ነገር